እትዬን አናበሳጫት እንዴ። እትያለላትን ብለሽኛል ነበር እንዴ? ይህ ምሳሌ በቃ እምቢ አለኛ። ታዲያ አየሽ፣ እኔ ስልሽ አላመንሽኝም ነበር። ከዚህ በኋላ ግን ተረጂ። በቃ ምሳሌ አሁን አምኜሻለሁ። እሺ ለምን ማህሌትን አናናዳት? በቃ በደንብ አድርገን እናበሳጫት። ከያዘችንም ደግሞ መደባደብ ነው። በኋላ ግን ብቻሽን ነው የምትደባደቢው። እንዴ ምሳሌ አታግዥኝም? ትልቅ ሰው እኮ አይመታም ልጅ ነው። አቤት አቤት፣ ሸውደሽ ብትሻል እንደምንሽሽ። ይልቅስ እንትን የሆነ ማለት ነው ማታ ሂጂና አባትሽ ጋር ሄደሽ ዛሬ ቅድስትዬ ከኛ ጋር አብራ ነው የምትተኛው ብለሽ ተነግረዋለሽ። ሄደሽ ታሳመኘዋለሽ። እሺ ሶስታችንም አንድ ላይ እንተኛለን። አዎ ተግባብተናል ማለት ነው አይደለ? ግን ምሳሌ እኔ ከአንቺና ከአባትሽ ጋር ለመተኛት ብዬ ሳይሆን ማህሌትን ለማናደድ ነው። እሺ ይሄንንም አደርገው